ኢራን ሚሳኤል ለማስቀመጥ ከምድር በታች የገነባቸውን ሚስጥራዊ ማቆያዎች በቅርቡ ይፋ አድርጋለሁ ብላለች። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን የሰዓቱን አዳዲስ መረጃዎች ወደ እናንተ የምናቀርብበት ሰዓት ላይ ደርሰናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ወደ መጀመሪያው ዝርዝር መረጃችን ስናልፍ ኢራን ሚሳኤል ለማስቀመጥ ከምድር በታች የገነባቸውን ሚስጥራዊ ማቆያዎች በቅርቡ ይፋ አድርጋለሁ ብላለች። ከእስራኤልና አሜሪካ የሚቃጣ ጥቃትን ለመመከት እንደምትጠቀምባቸውም አስታውቃለች። ከዛሬ ጀምሮ በየሳምንቱ የሮኬት ሚስጥራዊ ማስቀመጫዎችን ይፋ ብናደርግ ከ2 ዓመት በኋላ ነው የምንጨርሰው። ማቆያዎቹን ያን ያህል ብዙ ናቸው ስትልም አስታውቃለች። አሜሪካ ባለፈው ሳምንት ቦምብ የጫኑ 6 ተጨማሪ የጦር አውሮፕላኖችን በኢራንና የመን አቅራቢያ ወደሚገኙ ወታደራዊ መቀመጫዎች ማስጠጋቷን አንድ የአሜሪካ ባለስልጣን ለሮይተርስ ጠቁሟል። ኢራን ለዚሁ በምላሹ አሜሪካ በቀጠናው ያላትን ወታደራዊ እንቅስቃሴ የመስታወት ቤት ውስጥ ተቀምጦ ሌሎች ላይ ድንጋይ የመወርወር ያህል ቀላል ነው ብላለች። ኢራን ይህንን ወታደራዊ መቀመጫ በቦምብ ለማጋየት ስትልም ዝታለች። ወታደራዊ መቀመጫውን የሚገኘው በህንድ ውቅያኖስ ዲጎዬ ጋርሲያ በሚባል አካባቢ ሲሆን ቦታውን ለሞርሼስ መልሶ ለመስጠት ሂደት ተጀምሯል ነው የተባለው። ኢራን እንዳለችው እነዚህ ሚሳኤል ከተሞችን ሚሳኤል የሚዘጋጅባቸው ሲሆን የሚሳኤል ከተሞች የሚለውን ቃል የተጠቀምነውም የኢራን ወታደራዊ ኃይል የሆነው ኢስላሚክ ሪፐብሊክ ዘብ ነው ሲል አስታውቋል። ከምድር በታች የተገነቡ ትላልቅ የሚሳኤል ማቆያ እንደሆኑ የተነገረላቸው መጠነ ሰፊና በአገሪቱ ተራራማ አካባቢዎች በሚገኙ ሸለቆዎች መካከል የተገነቡ እንደሆኑም ተነግሮላቸዋል። ባላስቲክና ክሩዝ ሚሳኤል ለማከማቸት እንዲሁም ለመተኮስ የሚውሉት እነዚህ ሚስጥራዊ ከተሞች ሰው አልባ አውሮፕላንና የአየር መቃወሚያ መሳሪያዎች ይገኝባቸዋል ነው የተባለው። የኢራን ኮማንደሮች እንዳሉት እነዚህ የሚሳኤል ከተሞች ስትራቴጂክ ቦታዎች እንደሆኑም ነው የጠቆሙት። ሚሳኤል ለማምረትና ለማከማቸት ጥቅም ላይ ይውላሉ የተባሉት ሚስጥራዊ ከተሞቹ እነዚህ ሚሳኤል የሚገኙባቸው ቦታዎች በግልጽ አይታወቁም ነው የተባለው። በይፋ ስለነዚህ ቦታዎች ተነግሮም አያውቅም ነው የተባለው። የኢራን ወታደራዊ ዘብ አየር ኃይል ኮማንደር የሆኑት ብርጋዴር ጀነራል አሚር አሊ ሀጅዳህ ከሀገሪቱ ብሔራዊ ቴሌቪዥን ጣቢያ አይር አርቢ ጋር ባደረጉት ቆይታ ባላስቲክ ሚሳኤልና አጥፍቶ ጠፊ ሰው አልባ አውሮፕላን ክምችት ያለበትን የሚሳኤል ከተማ በቪዲዮ አሳይተዋል። አሁን ላይ ኢራን ለምን ስለዚህ ሚሳኤል ከተሞች አሁን መረጃ መስጠት ፈለገች የሚለው ሌላ ጥያቄ ሲሆን ኢራን እንዳለችው እነዚህ መሳሪያዎች የምትጠቀመው ኢራን ላይ ለሚቃጡ ጥቃቶች አጸፋዊ ምላሽ ለመስጠት እንደሆነም ተነግሯል። ኢራን በቀጠናው ካሉ ወታደራዊ መቀመጫ ወይም ሌላ ኢራን ላይ በሚደርሱ ሚሳኤል ጥቃት ከተፈጸመባት የአሜሪካ ወታደሮችና የእንግሊዝ ወታደሮች ኢላማ በማድረግ መካከል ልዩነት የለኝም ብላለች። ባለፉት 10 ዓመታት የኢራን ወታደራዊ ዘብ ከምድር በታች የተገነቡ ማቆያዎች ውስጥ ከፍተኛ ቁጥር ያላቸው ሚሳኤሎች፣ ሰው አልባ አውሮፕላኖችና መከላከያ መሳሪያዎች አልፎ አልፎ ያሳይ እንደነበርም ተመላክቷል። በዚሁም ለአሜሪካና እስራኤል ኢራን ምን ማድረግ እንደምትችል በማሳየት አሜሪካና እስራኤል ጥቃት እንዳይሰነዝሩ ማድረግ ዋና ዓላማዋ እንደሆነም ተነግሯል። ኢራን እስከ 2000 ኪሎ ሜትር ርቀት ላይ የሚገኙ ሀገሮችን ኢላማ ማድረግ እንደምትችልም ነው ያስታወቀችው። ኢማድ ባላስቲክ ሚሳኤል ኢራን በ2024 በእስራኤል ላይ ጥቃት ስትሰነዝር ከተጠቀመችባቸው መሳሪያዎች መካከል አንዱ እንደሆነም ተነግሯል። ይህም በማዕከላዊ እስራኤል ናፍቴም የአየር ኃይል መቀመጫ ላይ ጉዳት ማድረሱ አይዘነጋም። ከኢራን እስከ እስራኤል ያለው ርቀት 1000 ኪሎ ሜትር ይሆናል የተባለ ሲሆን ይህም ኢራቅ፣ ሶሪያና ጆርዳን አሻግሮ መምታት ይችላል። እስራኤል በኢራን ከተቃጣው ጥቃት 99 በመቶ መክሸፉን ያስታወቀች ሲሆን ኢራን ለሁለተኛ ጊዜ ያደረሰችው ጥቃት እምብዛም ጉዳት አላደረሰም ብላለች። የኢራን ሚሳኤሎች የሚጓዙበትን ርቀት ውጤታማነታቸውን በተመለከተም ጥርጣሬዎችን ያሳያሉ የተባለው ዲዮጎ ጋርሲያ የተባለው የአሜሪካው ወታደራዊ መቀመጫ ኢራን ለመምታት መዛቷ ጥያቄ ውስጥ የሚያስገባ ነው ሲልም አስታውቋል። የአሜሪካና ዩናይትድ ኪንግደም እንግሊዝ የጋራ ወታደራዊ መቀመጫ የተገነባው በ1970ዎቹ እንደሆነም ተነግሯል። ከኢራን 3800 ኪሎ ሜትር ርቀት ላይ እንደሚገኝም ተመላክቷል። ኢራን ሻሂድ 136 ቢ ሰው አልባ አውሮፕላኖቿ 4000 ኪሎ ሜትር እንደሚጓዙ የገለጸችው ኢራን ይህ ግን አልተረጋገጠም። ኢራን ከ2000 ኪሎ ሜትር በላይ የሚምዘገዘግ ሚሳኤል አሁን ላይ ያላት አይመስልም። አሜሪካ በመካከለኛው ምስራቅ መሳሪያ መከላከያዎች እንዳሏት በቅርቡ በቀጠናው 2 የጦር አውሮፕላን ተሸካሚዎች ታሰማራለች የሚለውም ሌላው አነጋጋሪ መረጃ ሆኗል። በኢራን በአሜሪካና በእስራኤል መካከል ያለው ውጥረት ከፍተኛ በሆነበት ወቅት ኢራን የሚሳኤል ከተሞች ሚስጥርን
ይፋ ያደረገችው ሶስቱ ሀገራት በተለይም ደግሞ ኢራን ከምትደግፋቸው የሁቲ አማጽያን ጋር በተያያዘ ውጥረት አይሏል የተባለው የኢራን የኒኩሌር ግንባታ ድርድር እንዳለ ሆኖ እስራኤል በኢራን የሚደገፈውን እና በሊባኖስ የሚንቀሳቀሰውን ሄዝቦላህ ላይ ለማዳከም ጥቃት እየሰነዘረች ትገኛለች። ዶናልድ ትራምፕ የኢራን ላይ ጥቃት እንደሚሰነዝሩ ከመዛታቸው ባሻገር ኢራን በኒኩሌር ግንባታ ዙሪያ ከአሜሪካ ጋር ስምምነት ላይ ካልደረሰች የእጅ አዙር ቀረጥ እንደሚጥሉባትም አስታውቀዋል። ኢራንና እስራኤል ባለፈው ዓመት ወታደራዊ ትንኮሳ ውስጥ መግባታቸውም አይዘነጋም። ኢራን አዲስ የሚሳኤል ማቆያ ቦታዎችን በይፋ ማሳየቷም ልትወስድ የምትችለውን የአጸፋ እርምጃ የሚጠቁም ይመስላል። ኢራን ሶስተኛ ዙር ጥቃት በእስራኤል ላይ እንደምታደርስ ያስጠነቀቀች ሲሆን ሆኖም ግን ጥቃት እንዳታደርስ ህዝቡ ጫና እያሳደረባት ነው ተብሏል። በሌላ በኩል ደግሞ የእስራኤል ጥቃት የኢራን ሚሳኤል አቅም ማዳከሙን ይጠቀሳል። የኢራን መንግስት የሚሳኤል ማቆያዎቹን በማሳየት ህዝቡ እንዲተማመንበት ማድረግ ይፈልጋል። ጠንካራ መንግስት እንደሆነና አሜሪካን እንደሚቋቋም ለማሳየትም ይሻሉ የተባለው የሚሳኤል ከተሞች ከምድር በታች የሚገነቡት ከስለላ መረብ የአየር ጥቃት ቢሰነዘር በቀላሉ ጉዳት አይደርስባቸውም የሚለው ኢራን አሜሪካና ለእስራኤል ማስተላለፍ የምትፈልገው መልእክትም ምንም እንኳን ወታደራዊ መቀመጫዎች ጥቃት ቢሰነዘርባትም የአጸፋ ምላሽ መስጠት ትፈልጋለች ነው የተባለው። ከዚህ ከምድር በታች የተገነቡ ወታደራዊ መቀመጫዎችም ሚሳኤል ከማይታወቅ ቦታ እንዲወነጨፍ ያስችላሉ። ጠላትን የኢራን አቅም ለመገመት የሚያደርገውን ጥረትም ውዥንብር ውስጥ ይከታሉ ነው የተባለው።